አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቶኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው ባለፈው ከቆምንበት እንቀጥላለን ማለት ነው። የ12ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ኮርስ ሞጁል 2 ቻፕተር 1 CSS ፍሬምወርክ ከሚለው ላይ እነሱን አይተን አሁን ከዛ ቡትስትራፕ ቨርሽን የሚለው ላይ ነው በፓርት 3 ለምናየው። ስለዚህ እስከመጨረሻው ድረስ አብራችሁ ይቆዩ። ቡትስትራፕ ቨርሽን የቡትስትራፕ ቨርሽን ስሪቱን ነው በዛሬው ሌክቸራችን። ቡትስትራፕ was created by ቡትስትራፕ ክሬት ነው ያደረጉት ወይም የፈጠሩት ማናቸው? ማርክ ኦቶ ኤንድ ጃኮብ ቶረንቶን የተባሉ ሰዎች ናቸው ክሬት ያደረጉት። ቡትስትራፕን ለመጀመሪያ ጊዜ ክሬት ያደረጉት ማርክ ኦቶ ኤንድ ጃኮብ ቶረንቶን የተባሉ ሰዎች ክሬት አደረጉት። they developed bootstrap in 2010 with working at the tutor በ2010 ጎርጎሪያን ካላንደር በቲዩተር በሚሰሩበት ጊዜ ነበር የፈጠሩት። ማንን? bootstrap at that time በዛን ሰዓት ወይም በዛን ጊዜ different teams at the tutor where is using different design tools and style በዛን ጊዜ በቲዩተር ውስጥ የሚሰሩ ቡድኖች የተለያዩ የንድፍ መንገዶችን ይጠቀሙ ነበር በዛን ሰዓት በ2010 ከዛስ which caused ኢንኮንስታንት ኤንድ ሜድ ዴቨሎፕመንት ስሎወር ይህም ድረገጾችን ማቀናበር አስቸጋሪና የሚዘገይ ነበረ በዛን ሰዓት። ቱ ሶልቭ ዚስ ፕሮብለም ይህን ችግር ለመፍታት ማርክ ኦቶ ኤንድ ጃኮብ ቶረንቶን የተባሉት ሰዎች ክሬትድ ቡትስትራፕ አት አን ኢንተርናል ቱልስ የዛን ጊዜ ነው ክሬት አደረጉት። እነዚህ ሰዎች ክሬት አደረጉት ቡትስትራፕ ኢንተርናል ቱልስ የውስጥ መሳሪያ አድርገው ፈጠሩት። የዛን ጊዜ ምን ብሎ የሚጠራ ቲዩተር ብሉፕሪንት ብሎ የሚጠራል። ያማት እንትኑን ያንን ችግር ለመፍታት ቡትስትራፕ ክሬት አደረጉ እነዛ ሰዎች። ከዛ እንደገና ደግሞ ኢንተርናል ቱል አደረጉት ውስጣዊ መሳሪያ አደረጉት። ያ እንደገና ደግሞ መሳሪያ ምን ብሎ ይጠራ ነበር? ቲዩተር ብሉፕሪንት ተብሎ ይጠራ ነበር ማለት ነው። ስለ ቡትስትራፕ what is the goal? it is the goal was ጎሉ ምንድነው? what is the goal? አላማው ምንድነው ስንል የቡትስትራፕ creating a constant design system ምንም አንድ አይነት የንድፍ መልክ መፍጠር። ከዛ speed up web development የድረገጹን ስራን ፈጣን ለማድረግ ሜክ ዌብሳይት ሪስፖንሲቭ ኤንድ ሞባይል ፍሬንድሊ በተለያዩ ዲቫይሶች በፒሲዎች በዲስክቶፖች እንዲሰሩ ማድረግ። ሪዲዩስ ሪፒቲንግ ሲኤስኤስ ወርክ የሲኤስኤስ ወርክን ስራን ምን ማለት ድግግሞሽ መቀነስ ነበር አላማው ወይም ጎል ኦፍ ቡትስትራፕ። ከዛ ኢን ጀነራል ቡትስትራፕን ክሬት ያደረጉት ሰዎች ማለት ክሬተሮቹ የፈጠሩት ማናቸው? ማርክ ኦቶ ኤንድ ጃኮብ ቶረንቶን ናቸው። ካምፓኒው ምን ይባላል? ያኔ ቡትስትራፕ ቲዩተር ይባላል። ዩሩ በ2010 ጎርጎሪያን ካላንደር። ፐርፐዙ ምንድነው? ኮንስታንት ሪስፖንሲቭ ዌብ ዲዛይን ለመፍጠር ነው ፐርፐዙ። ታይፑ ኦፕን ሶርስ ሲኤስኤስ ፍሬምወርክ ነው። ሲኤስኤስ ኦፕን ወርክ ነው ማለት ኦፕን ሶርስ ነው ማለት ምንም ክፍያ አይጠይቅም ማለት ነው። ኦቨርቪው ኦፍ ቡትስትራፕ የቡትስትራፕ አጠቃላይ እይታ ምን ማለት? ቡትስትራፕ ኢዝ አ ፖፑላር ሲኤስኤስ ፍሬምወርክ that has evolved over time. each version is added new features and drop old ones. የፊቱን ቡትስትራፕ በጣም ፖፑላር ታዋቂ የሆነው ነው CSS ፍሬምወርክ ነው። ከዛ እንደገና ደግሞ each version ነው ይሄ ስሪቱ ምንድነው? አዲስ ኒው ቨርሽን ፊቸር አዲስ ባህሪ እየጨመረ የፊቱን እንደገና ደግሞ ባህሪ እየጣለ ወይም እየተወ ይመጣል ነው። ታይፕ ኦፍ ቡትስትራፕ ቨርሽን የሚባሉት ስሪቶች የቡትስትራፕ ስሪቶች የሚባሉ ቡትስትራፕ 1 አለ በ2011 እንደ ጎርጎሪያን ካላንደር የመጣ ማለት ፈርስት ኦፊሻል ሪሊዝ ኦን ቡትስትራፕ ኦፊሻል ፈርስት ሪሊዝ የተደረገው ነው ቡትስትራፕ 1 የሚባለው። ኢንክሉድ ቤዚክ ሲኤስኤስ ስታይል ኤንድ ግሪድ ሲስተም ምን ያጠቃላ ሲኤስኤስ ስታይሎች እና ግሪድ ሲስተሞችን ኢንክሉድ ያደርግ ነበር። ሊሚቲንግ ሪስፖንሲቭነስ ሊሚት ነበር ሆነ ገደብ አለው በሁሉም ማቴሪያሎች ወይም በሁሉም ዲቫይሶች ማስጠቀም አይችልም። ሜንሊ ዩዝድ ፎር ኮንስታንት አት ቲዩተር ብዙን ጊዜ የሚጠቀመው ኮንስታንት አት ዘ ቲዩተር ነበር ማለት ነው። ምን ቡትስትራፕ 1 ቡትስትራፕ 2 በ2012 ጎርጎሪያን ካላንደር አዲድ ፉል ሪስፖንሲቭ ዲዛይን ሰፖርት ያደርጋል። ኢምፕሩቭ ግሪድ ሲስተም ኢምፕሩቭ አደረገ። ኢንትሮዲዩስ ኒው ኮምፖኔንትስ ኤንድ አይኮንስ እንደገና ምን አደረገ? ሌሎችን አይኮኖችን ኮምፖኔንቶችን አይኮኖችን ኢንትሮዲዩስ አደረገ አመጣ ወይም አበረከተ። ቤተር ሞባይል ሰፖርት ዛን ቨርሽን 1 ከቨርሽን 1 ቡትስትራፕ ምንድነው? ለቤተር የተሻለ ነው። ሞባይልን ሰፖርት ለሞባይል ለመጠቀም ሰፖርት ለማድረግ ከቡትስትራፕ 1 የተሻለ ነው። ይሄ ማለት ቡትስትራፕ 2 ቡትስትራፕ 3 የሚባለው እንደገና ኢንትሮዲዩስ በ2000 ስንት መሰላች 18 ነው የመጣው ቡትስትራፕ ቡትስትራፕ እንትን ባሁን ይቅርታ በ2013 ነው የመጣው። ኢንትሮዲዩስ ሞባይል ፈርስት አፕሮች በሞባይል ፈርስት አፕሮች ነው የመጣው። ዩዝድ ፍሎት ቤዝድ ግሪድ ሲስተም
ፍሎት ቤዝድ ግሪድ ሲስተም ነው። ላርጅ ኮሚኒቲ አዳፕሽን ነው። ከዛ ሰፖርት ኦልድ ብራውዘር ላይክ ኢንተርኔት ኤክስፕሎረር 9 ሰፖርት የሚያደርግ ኦልድ ብራውዘሮችን ነው። ምሳሌ ኤክስፕሎረር 9 ኢንተርኔት ኤክስፕሎረር 9 የተባሉትን ቡትስትራምፖች ነው እንትን የሚያደርገው ማለት በቡትስትራምፕ 3 ቡትስትራምፕ 4 በ2018 ጎርጎሪያን ካላንደር ነው ክሬት የተደረገው። ኢንትሮዲዩስ ፍሌክሲብል ሌአውቶችን ያደርጋል። ቤተር ሬስፖንሲቭ ዲዛይን ነው። በቃ የተሻለ ሬስፖንሲቭ ዲዛይን የተሻለ ነው። ሞደርን ኮምፖኔንትስ ኤንድ ዩቲሊቲ ለጥቅሙና እንደገና ለሞደርን ለቅርብ ጊዜ ላሉ እንትኖች ምንድነው ኮምፖኔንቶቹ ምንድነው የተሻለ ነው። በቃ ማስጠቀም ይችላል። ድሮፕ ሰፖርት ፎር ቬሪ ኦልድ ብራውዘሮችን እንደገና ደግሞ በፊት የነበሩ ብራውዘሮች ምን እያደረገ መጥቷል? ድሮፕ እያደረገ እየተወ እየጣለ መጥቷል ማለት ነው። ቡትስትራምፕ 5 የሚባለው ደግሞ ይሄ ሌተስት ቨርሽኑ ማለት ነው። በቃ አሁን ላይ የምንጠቀመው ማለት ነው። በ2021 እንደ ጎርጎሪያን ካላንደር መጥቷል። ዩዝስ ፍሌክሲብል ኤንድ ግሪዲ ምኖችን ይጠቀማል? ፍሌክስ ቦክስ እና ግሪዲን ይጠቀማል። ኖ ጄኪዩሪ ዲፔንደንሲ የለውም። ኢምፕሩቭድ ዩቲሊቲ ኤንድ ካስተማይዜሽን ምኖችን ኢምፕሩቭ አድርጓል። ዩቲሊቲዎችንና ካስተማይዜሽኑ እንደገና ኢምፕሩቭ አድርጓል። ሰፖርት ሞደርን ብራውዘርስ ኦንሊ የሚያደርገው እንደገና መጠቀም የሚችለው ሰፖርት የሚያደርገው ሞደርን ብራውዘር ኦንሊ ናቸው። እነዛ ማለት ባለፈው ያየናቸው እነ ሳፋሪ እነ ክሮም እነ ፌርፎክስ የተባሉት ማለት ነው። ድሮፕ ሰፖርት ፍሮም ኢንተርኔት ኤክስፕሎረር የተባለው ነገር ድሮፕ አድርጓል ወይም ትቷል ማለት ነው። ዋት ዩ ካን ቢውልድ ዊዝ ቡትስትራምፕ ስንል አንደኛ ፉል እንዴት አድርገን ነው ለምንድን ነው ቢውልድ የምናደርገው ቡትስትራምፕ ስንል አንደኛ ፉል ሪስፖንሲቭ ዌብሳይት ለመስራት፣ ዳይናሚክ ዌብ ፔጅ ለማድረግ፣ ፎቶ ስላይደር ለመስራት፣ ፖቨር ቲፕ ለመስራት፣ ፎርምን፣ አላርት ቦክስን፣ ክሮሳልስ እና ዩአይ ዩዘር ኢንተርፌስ ቱል ኪትስ ለመስራቶች ቢውልድ ኦፍ ቡትስትራምፕ እናደርጋለን ማለት ነው። የዚህ የቻፕተር 1 የሞጁል 2 ሌክቸር ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።